ትሰራለች ሩታ መጥፎ ነገር ታደርጋለች ነው አንዳንድ ጊዜ እኮ ይሰለችሽና ታቆሚያለሽ በቃ ምን ያረግልኛል እንግዲያው እሱን ትናንትና ምናልባት አብርሽን ለማግኘት ብዙ ነገር አድርገሽ ሊሆን ይችላል አሁን ግን እንግዲያው አብርሽ በቃ ብንለው እምቢ ስላለ ከዚህ በኋላ ከሱ ጋር ሌላው ሰጣ ገባውስ መግባት ሌላ ሉስ መግባት ትርፉ ድካም ነው እና ደግሞ የአይምሮ ጸጸት ነው አንቺም የማትፈልጊው ስሜት ውስጥ እንድትገቢ የሚያደርግ ነገር ነው ስለዚህ በዚህ ሰዓት እንደዚህ አይነት ኮታስ ውስጥ እንደዚህ አይነት ነገሮች መግባቱ ያስፈልጊም አይደለም ምንም የሚያናግርም ነገር አይደለም ሲጀመር አዎ እኔ ያንን ነገር አስቤ ቁጭ ባልኩበት ሰዓት ግን ማንናቸውም ቁጭ አይሉልኝም ለኔ እኔ ምን አርጊ ነው የምትልክ አረ ተፋቱ አለቃለኝ እኮ አለ ሰውየው አረ በስመ አብ እኔ ምንም ሊፋቱኝ አልቻሉም በቃ ማለት የራሴን ስራ ሰራ ምናምን ምክንያት ፈልገው ዙሪያዬን መዞር ይፈልጋሉ እኔ አሁን በእንደዚህ አይነት ነገር ውስጥ እጄ የለበትም ጉዳዩንም ስለዚህ ጉዳይ አላቅም የራሴን ኑሮ እየኖርኩኝ የነበርኩ ሰው ነኝ ፈልጎ ባደረገው ነገርና አቅዶ ባደረገው ነገር በቃ የኔን ነገር ማንሳት ያስደስተዋል መሰለኝ እኔ አላቅም ደስ ይለዋል መሰለኝ የኔ ነገር ማንሳት ሆን ብሎ በቃ ከፍቅር ጋር በፈጠረው ነገር የሩታ ሴራ ነው ብሎ ተነሳው ማለት ነው እሱ እንደዛ ሊሆን እንዴት ነው የኔ ሴራ ሊሆን የሚችለው እንዴት ነው ማለት ፍቅርስ እውነት እሺ ምትል ይመስላችኋል ወይ ስታስቡት እንደው እንደ ባላምሮ አንዳንዴ ዝም ብላችሁ የሆነን ሰው ስለወደዳችሁት ብቻ በጭፍንና በደፈናው አትከተሉ ወይም ደግሞ አትረዱ ላይክ ፍቅርን እኔ እንደዛ አርጊ ስላልኳት ምታደርግ ይመስላችኋል እናንተ ራሱ ስታስቡት አታደርግልኝም እኔም ቢሆን ሴት ልጅ ነች የራሷ ስሜትና የራሷ ፍላጎት ስለሆነ ነው እዛ ጋር እንደዛ እየሆነች ያለው እንጂ እኔ መክሪያት ወይም ደግሞ እኔ እንደዚህ አድርጊ ብያት ልታረጋችልም የፈለገ ነገር ቢሆን ክብሯን ይበልጥባታል ገባ የፈለገ ነገር ብትወደኝ የፈለገ ነገር ጓደኛዬ ብትሆን ከጓደኝነትም ከፍቅርም ክብር ይቀድማል ገባ ክብሯን ታስቀድማለች የሴትነት ክብሯን ወጓን ታስቀድማለች እንጂ ሄዳ ከአብርሃም ጋር እዛ አልጋ ቤት ልትተኛልኝ መኪና ውስጥ ልትሳሳምልኝ አችልም በኔ ሴራ ሰዎች መረዳት አለባችሁና ይሄን ነገር አስቡ ምንም ነገር ቢሆን ራሷን አንዳንድ ነገሮች ከራሷ ነገር ሳትነካካ ልታደርግ ትችላል የዚህን ያህል እርምጃ ግን ትራመዳለች ማለት በፍጹም ልታረግ ማችለው ነገር ነውና በደፈናው ማናችሁም ባትፈርዱ ደስ ይለኛል እኔ የራሴ ኑሮ ነው እየኖርኩኝ ያለሁት ትላንትና የሚያደርኩት ነገር ቢኖር ከዚህ በፊት የተፈጠረው ነገር ድጋሚ እንዳይፈጠር በማሰብ ነው መጥቼ ይሄን ነገር ለማሳየት የሞከርኩት ምክንያቱም እሱ ባደረገውና እሱ ፈልጎ በፈጠረው ነገር የኔስ ሁሌ መነሳት አለበት ብዬ አላስብም ስለዚህ ቶሎ ብዬ ራሴን ነፃ ለማድረግና ነገሮችን ወዲያውኑ ለማስቆም ያደረኩት ነገር ነው በቃ ልክ ነው ብዬ በሰዓቱ ወዲያው ያሰብኩት ነገር ነው ወዲያው ያደረኩት ረጅም ራሱ አላሰብኩበትም በቃ ይሄ ነገር ከዚህ በፊት ያደረገው ነገር ነው አይደለ ስለዚህ እኔ አላቅም ነበር ሊልኝ ነው አሁንም እንደድሮ የሆነ ነገር ይሄ አሁን ከፍቅር ጋር የተፈጠረው ነገር ጥፋቱን ለመሸፈን እንደዚህ አይነት ነገር ባደርግ ወይም ደግሞ ይሄን ነገር በፈጠር ነገሩ ሁሉ ይረሳና ከፍቅር ጋር የፈጠርኩት ነገር ይረሳና ከሩታ ጋር ነገሩ ይያዛል ብሎ አስቦ ነው በቃ ይመጣው ብዬ ወዲያውኑ ነው ቴክስቱን ለማሳየት ተሰባብሬ የመጣሁት በነገር ላይ አንድ ነገር ስትይዝ የመጀመሪያ ያደረከው ነገር ይረሳል እሱን ለማስረሳት ያደረገው ሲራኔ መሰለኝ እኔ ራሴ ቶሎ ብዬን ነገር ለማጋለጥ የሞከርኩትኝ በዚህ አሁንም ይቀጥላሉ እንደዚህ አይነት ነገር ማድረግ አሁንም ነገም እንደዚህ አይነት ነገር ይቀጥላል ነገር ሩታዬ በቃ አንቺ ተያቸው ተረዳሽኛል ተያቸው ያሻቸውን የፈለጉትን ነገር ያድርጉ ግን መስሚያሽን ዝግ አድርገሽ ያለውን ነገር ምንድነው አንቺ በቃ የራስሽን ኑሮ እየኖርሽ ዘና ያያልሽ ከልጅሽ ጋር ፈታ ያያልሽ ያንን ነገር በቃ ስሪ ገብቶሻል አይደለም ያንን ነገር አድርጊ የሚከታተሉሽ ሚዲያ ላይ ቤተሰቦች ራሱ የሚፈልጉት በቃ ከሉሌ ጋር ፈታ ያያልሽ እንድትሆኚ ሌላ በራስሽ መንገድ እንድትመጪ ስለሆነ ከእንደዚህ ጭቅጭቅ ብትወጪ እንደ ታላቅ ነው ደስ ይለኛል ወጣይ እኔም እንደዛው ብሆን ደስ ይለኛል እኮ ዴቭ ግን ደግሞ ከኔ ወጥ ሊወጡ ያቻሉ ሰዎች ናቸው እኔን በጣም እንደዚህ ያስጠንቁኝ ያሉት ምናምን እኔ የራሴን ኑሮ ስኖር ስራዬን ለመስራት ስወጣ ብቻ አሁን ላይ እንደውም ትንሽ ቀዘቀዘ እንጂ ከባለፈው በኋላ ማናችሁ ቤቴ እንድደርሱ አልፈልግም ምናምን ካልኩኝ በኋላ ነገሩ ትንሽ ቀዝቀዛለ እንጂ ሰውጣ እኮ የጎረምሳ ጋጋታ ነው የሚልከው እኔ የሱ ሐሳብ ባይሰሙና የሱን ሐሳብ ባይረዱ ኖሮ በዚህን ሀልክም እነሱ ተጓተው ሊመጡ የሚችሉበት ምክንያት አይኖርም አቤት ምናምን ይገባሉ አንዳንዴ እኔ ስራ በመውጣበት ሰዓት ገብቷል መቼም እኔ እዚህ ጋር ቁጭ ብዬ አይደለም የምበላው ሰርቼ ነው ወጥቼ ወርጄ ነው ገብቼ ነው የራሴን ኑሮ እየመራው ያለሁት እንጂ ከሱም አንድ ነገር ጠብቄ ማላቀም ራሴን ያቋቋምኩት ራሴን ከድሮም ጀምሮ ምኖረው ገባ ስለዚህ ይሄንን ነገር ለማድረግ ላይታች በመውጣ ሰዓት ሆን ብለው የኔን ነገር ለመጣል እኔን ለመስበር ጓደኞቹ አይቀሩ እኔ አላቅም ልክ በማልኖርበት ሰዓት የሆነ ታይም
ከነሱ ጋር በጣም ስለመጨቃጨቅና ስለማልግባባ انا اكثر خبيره تعرف تستانس قدامي ثاني احسن خبيره ጨቃጨቅና ስለማልግባባ ልክ ልወጣ ስል ማለት ነው ዳኒ ራሱ ልኮት ያውቃል ሰውጣ ስገባ ራሱ እንዴት እሱ የሚከታተለኝ ነው ይመስለኝ አይደለም ሌላው እሱ ጭምር የሚከታተለኝ መውጫ መግቢያዬን ሁላ የሚከታተል ነው የሚመስለኝ ልክ ልወጣ ስል ማለት ነው ዳኒ ላከውና አብርሃም እዚህ ይጠብቅሻል እንዳትጂ ሊያናገርሽ የሚፈልገው ነገር አለ ምናምን ብሎ በዛ ታይም እንድቀር አደረገኝ የራሴን ውሳኔ እንዳልወስን አደረገኝ እና በዚህ ነው ልክ ነው እየተከታተለኝ ያለው እንጂ እኔ ራሴን ኑሮ እንድኖር እንኳን ማንንም የፈቀደልኝ ሰው የለም የራስሽን ኑሮ ይሉኛል እንደዚህ ግን ከጀርባ እንዳልኖር ወይም ደግሞ የኔ ስም እንዲነሳ የማያደርጉት ጥረት የለም የበለጠ ችግር ፈጣሪ ራሳቸው ወይ ደግሞ ራሱ ይሆናል ነው እኔ ምን አለ መሰለኝ ትንሽ ነገር ሲነሳ ወዲያው እኔ ኃይለኛ ሆኜ ቶሎ ሪአክት እንደማረክ ስለሚያውቁት ይመስለኛል በዚህ ነው ልክ የሚሄዱት ፈርዘር የሚሄዱት ለዛ ነው ብዬ አስባለሁ አንዳንዴ ስለዚህ አሁን ይሄን ምን እናደርጋለን መሰለሽ ሩታዬ አሁን ዛሬ መገናኘታችን ዝም ብሎ እንዳይሆንብን በእንደዚህ አይነት መንገድ እንግዲያው አሁን አንቺም ገብቶሻል የሚመጡበት መንገድ የሚሄዱበት መንገድ ገብቶሻል ያንን ነገር መቀልበስ ነው የምናደርገው አብርሽ እኛ ብለናል በቃ አብርሽ ህይወቱን ኑሮውን ልጁን ፈልጎ ቢሆን ቀጥታ የሚመጣው አንቺ ይቅርታ አድርጊልኝ ሩታ በቃ የትላንትና ህይወቴ ብዙ ስህተት አጥፍቻለሁ ብዙ ነገር በድዬሻለሁ አሁን ግን ይቅርታ አድርጊልኝና ኑሯችንን እንኑር በቃ ይዘጋል እኮ ይሄ ነገር ተረዳሽኛ አንቺ ፍላጎት ካለሽ ከአብርሽ ጋር በቃ ይቅር ብያለሁ ልሽ ኑሮውን እሱ ግን ይሄንን ከአንቺ ዙሪያ መሽከርከር ነው የፈለገው ይሄንን ደግሞ እሱ መሽከርከር የፈለገውን ነገር አንቺ እጅ ሰጥተሽ እንዲሽከረከር እድል አትስጩ ነው በቃ መልሽ ዛሬ ከብሻል አይደለም የሆነ ማለት በንቀት ነገሩን ለመተው እኔ አብርሽ አንዳንድ ጊዜ ሰው ምን ይላል ምን የሚባባል ጎበዝ ከራሱ ስህተት ይማራል ነው የሚባለው የሆነ ጥሩ አዋቂ ከሆነ የሚሰራውን ስህተት እያየ ቢያንስ እንደ ይሄንን ሁሉ ስህተት ሰርቻለሁ ይሄንን ሁሉ ጥፋት አጥፍቻለሁ መማር አለብኝ ብሎ ራሱን እንዲማር የሆነ እኔ እንጃ አብርሽ የሚሄድበት መንገድ በጣም አስቸጋሪ ነው ወንድሜ በጣም እያስቸገረ ነው ያለው ግን ሁሉም ነገር ፈጣሪ